እኔ ስሜ ብራቱ ታደሰ ይባላለሁ። የነቀምት ከተማ ገንዘብ ጽሕፈት ቤት ኃላፊ ነኝ። በምዕራብ፣ በምስራቅ፣ በደቡብ፣ በሰሜን ፍልሰት ይበዛል። በዚያው ለምሳሌ በአማራ ክልል ምንድነች የምትባለው ቡሬ፣ ከቡሬ የሚመጡ ሰዎች አሉ። እዚህ ከቡሬ ይመጣሉ፣ ከአሶሳ ይመጣሉ፣ ከቤደሌ፣ ከጅማ፣ ከባኮ፣ ከአምቦ ወደዚች ከተማ ነው የሚፈሰሰው። ምክንያቱም ያው መንግስትም እዚችን ከተማ ትኩረት ሰጥቶበት ስላለ ለማሳደግ ማለት ነው። ብዙ ድሃ ይበዛል። ኤስኦኤስ ጥሩ ስራ በከተማችን ውስጥ ሰርተዋል። ስፔሻሊ ካፓሲቲ ቢልዲንግ ላይ ትልቅ ለውጥ ማምጣቱን ነው በቅርበት የሚከታተለው። በተጨማሪም ደግሞ ፋይናንሻሊ በተለይ ድሃ ህብረተሰቡን ፎከስ ያደረገ ተማሪዎችን በተለይ የፋይናንሻል ፕሮብሌም ያላቸውን ተማሪዎች፣ ወላጅ አልባ ህፃናት በመስከረም አካባቢ በተለይ በሴቶችና ህፃናት ጋር በመቀናጀት ከትምህርት ቤትም ጋር ለመቀናጀት እኛ እንደ ኮሚቴ ስለምንከታተል ጥሩ ስራ በከተማችን ተሰርተዋል ማለት ነው። ፕሮጀክቱን ለየት የሚያደርገው ፌስ ቱ ፌስ እስከ ቤት ሄዶ ስለሚለዩ ፕሮጀክቱን ለየት ያደርገዋል። ስለዚህ ማንኛውም ፕሮጀክት ብዙ ፕሮጀክቶች ነው ያሉት። ኤንጂኦ ፕሮጀክቶች እዚህ ከተማ ውስጥ አሉ። ግን ቅድም እንዳልኩሽ የምናመዛዝነው ምንድን ነው? ፕራክቲካሊ ወደ ህብረተሰቡ ወረድ ብሎ እውነቱን በእውነት የትኛው ነው ድሃ የትኛው ነው የተቸገረው ብሎ መለየት ላይ በጣም የሚመሰገኑ ናቸው። ስለዚህ ሌሎች ፕሮጀክቶች ከነሱ ኤክስፒሪየንስ ወስዶ በሪፖርት ብቻ ሳይሆን ወደ ህብረተሰቡ ቀረብ ብለው የትኛው ነው የተቸገረው፣ ማን ከማን ይበልጣል የሚለው ለይቶ በመውሰድ ጥሩ ኤክስፒሪየንስ ነው ያላቸው።